ሰላም ሰላም፣ እንዴት ናችሁ? ውድ የሜሪ ቲዩብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ብዝት ይበል እያልኩኝ ዛሬ ኤልሳን ፕራንክ ላደርግላችሁ መጥቻለሁ። ኮሜንት ላይ ፕራንክ አድርጊልን ብላችሁ ነበረ። ተንኮል አስቤ ነው የመጣሁት ዛሬ። በአዶናይ እና በጃኒ ጉዳይ ቪዲዮ እንሰራለን ብያት ፋንዲሻ ልታፈነዳ ሄዳለች። ስትመጣ በቃ ብር ጠፋኝ ብዬ እንትን ነው የምላት፣ ያኔ ግግም ነው የምልባት። እስኪ ምን እንደምትል ነው ያለን። ትስቃለች ያኔ ግን ምን ነው ቆይሽ እየሰራሁ አስጀምረሻል? አሁን ነው ገና አስጀመርኩት። ፋንዲሻ ሰላም፣ እንዴት ናችሁ? እንዴት ናችሁ? ውድ ቤተሰቦቻችን፣ ውድ የሜሪ ቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ እንግዲህ ጃኒን እና አዶናይ እንድንሄድባቸው ነው። ፋንዲሻ መጥታለች። በዛው እንዴት ናችሁ? ፋንዲሻ አፍቃሪዎች፣ እኛ አፍቃሪዎች ነን። እስኪ ካሜራዋ ተስተካከለ መሰለኝ። በደንብ ግቢ። እና እንዴት ናችሁ? ቪዲዮውን በኋላ እንስራው፣ በኋላ እንስራው። አይ እንደዛ ሳይሆን ልብስ ታዝዤ ነበር እና ብሩ የለም ማለት የምሬ እኮ ነው። ወይ ለቀልድ ከፍቶ እኮ ነው ያ አቁመዋል እኮ አይደል? መንበር ነው እንደደብሽ ያየኔ መንበር ልብስ አንችልም ብለው አዘጋጅቼ ነበር ለማለት የለም። ቦርሴ ምናልባት ቦርሳ ቪዲዮ በኋላ ይደርሳል እና ብራት ተሰጥተሽ ወስደሽ ነው ማለት ተሳስቼ እንዴት ወስዳለሁ? ያኔ ምናልባት ወይ 10 ምናምን ልክሽ አንስተሽ ከሆነ አንቺ ስንት ብር አንድ ሺህ ምናምን ብር ነበር እንዴ ታዝዤበታል ያልሽው እኮ እንትን ነው። ታዲያ በአንድ ሺህ እንዴት አስገዛለሁ እንዴ? ምናልባት ወይ አስቁሚው ወይ እንዴ ነው? የለም እኮ አስቁሚዋለሁ። ቪዲዮ እየሰራ ማለት ነው። ላ የምትሄድ አይደለም እየነገርኩሽ ነበር። አይደል ልብስ አመጣ ነው ይወጣ ደዘታ ይልስ እንደምን እዚህ ከእና ካንቺ ማለት ነው ማን ባንቺ ሰው ይልማቃለው። ታዲያ እንዴት እኔ አንድ ያን ያስቀምጥሽው ማለት ነው ተሳስተሽ አንስተሽ ወይም ያስፈልግሽ ትሆነ ስቲብቴኝም አይድ ማለት ነው። እየቀለድሽ ነው? እየቀለድኩ አይደለም። ብሩ የለም እንዴ? የት ሄደ? የለም ምናልባት አንስተሽው ሊሆን ይችላል። ናይስ በቃ ቦርሳሽን ነው ማለት አንቺ እንዴት ቦርሳሽን የምትይኝ? አንቺ እንዴት ተጠለጠኛሽ ማለት መጠርጠር ምናምን አይደለም እንዴ? ማለት አልገባኝም። ላይ መጠርጠር አይደለም ይላል እና ታዲያ እንዴት ነው ቦርሳሽን የምታየው? እኮ ብሩ እዚህ ቤት ከእና ካንቺ ሌላ ማንም የለም አውቃለሁ። ግን እንዴት ነው እኔ ካነሱ አነሳውሻለሁ ወይ ዛሬ ምን እንነጋገራለን? ብር እኮ የሰው ልጅ ይሻውራል ያተላል ያ ጥራሽ የምሬን እኮ እየቀለድኩ መስሎሽ ነው? አላመንኩም እስካሁን። ቦርሳሽን ፈትሽው እንዴ? እዚህ ድረስ ነው በቃ የማታምኚኝ ማለት ነው? እንደዛ ሳይሆን ያኔ ብር ሰው ልጅ ሊያማልል ይችላል። ምንም አይማልልም። ካነሱ እነግርሻለሁ እኔ እና ከሌላ ካንቺ ወዲያ ማን ሊወስድ ይችላል? ካነስተሽ እንድታነሺው አንቺ ነሽ። ላ የምር እኔ አሁን እንደዚህ ያመለሽ ሌላ አይደለም። ካነሳሽ አንስቻለሁ ወይ ከእና ካንቺ ሌላ የሚያነሳው የለም። እንዴ ያነሳው ምረት እንዴ? እኔ እኮ ካነሳው እኮ እነግርሻለሁ። ይሄ ማልቀስ መፍትሄ አይሆንም። አሁን እውነት እንድትነግሪኝ የምፈልገው ከእና ካንቺ ሌላ እዚህ ጋር ማንም የለም። እኔ አየሁሽ በቃ እኔ አንቺን እየጠረጠርሽ ነው። እኔ እየጠረጠርኩሽ አይደለም። ከእና ካንቺ ጭስ እና እኔ አላነሳውም አልኩሽ አይደል እንዴ? ቦርሳሽን መርማ ምናምን ታዲያ ከእና ካንቺ ሌላ ሰው የለም። አሁን ማልቀስ መፍትሄ አይሆንም። ምን ያንቺን ቀርዛ ላይ እንዴ? እኔ ብር አለኝ ቦርሳዬን ብታዪው ብር ቢገኛኝ ነው ልትይው? እኔ እኮ ምናልባት ተሳስተሽ ካነሳሽው በቃ እንደሚያስፈልግሽ እንደዛ እንድትታይ አይደለም። አታልቅሽ። እንደዛ እንድታለሽ ምናምን አይደለም። ዳይዝሽ ምን ያረጋሽ? ምን አደርጋለሁ? ምን ነው ወሬ የምታዘው? ፍራንክ ነው ማለት ፍራንክ ተደርግሽ የውሸሽ ነው አይደል? እኔ ካሜራውም አልቆምም። ማይ ቢያልቆምም የፈንዲሻ ጠር ነው
ሳለቅስ ምናምን ቀርጠሽ ነበር። ፕራንክ ተደርገሻል። ኮሜንት ላይ ፕራንክ አድርጊ ብለው ነበር። አስለቀስኳል ግን ነገር ነው የምር እንኳን ፕራንክ ሆነ አልጄ ነበር። የሆነ ድሮ ምን ታያለሽ ማለት ነው እንዴ? ብር አለኝ ሊኖረኝ ይችላል። አንቺ ደግሞ ምን ተሰማሽ? ምን ተሰማሽ? በጣም የደረቀኩት ጋጤ ብቻ አትፋይ የምር አንተ ተሽኩ ብታስብ ካሜራ እንትን ብለሽ በቃ ለመጀመሪያ ጊዜ ተሸወድኩኝ በፕራንክ። እንደዚህ ታምራለህ ያላልኩት ነበረ። እኔ እኮ እንዳውም ነግሬሻለሁ። ፈንድሾው ምናምን አይደለም ፈንድሻ ወደ ወይኔ ኤልሳ። ለማንኛውም ብድሩን በስራ ይመስለኛል ሄድባታለሁ። የምር ሄድባታለሁ። ጠብቁ። ኮሜንት ጻፉ። አሰለቅታኛለች። ብዙም አላለቀስሽ። ቶሎ ነው የነገርኩሽ። የመጀመሪያ ጊዜ እኔም ስለሆነ ፕራንክ ማድረግ ያውስ ቢሆን ብዙም አልቻልኩበትም። የሆነ ኮስተር ነው እኔ ደግሞ ሳክ ብዬ ፈንድሻለሁ በላ ቪዲዮውን ተዋን ምናምን ትለኛለች። ያስቆማሉ ስትል ደግሞ አመንኳት። ስለ ጃኒና አዶናይ ጉዳይ ስለ ጆን ዳኒ በእሷ ቤት እንሰራለን ልንሰራ ዘጋይተን ነበረ። ያው ፕራንክ ላድርጋት ብዬ ሄጄባታለሁ። ውድ የዩቱብ ተከታታዮቼ የምህሪ ቤተሰቦች እስኪ እናንተ ብትሆኑ ጓደኛችሁ እንዲህ ፕራንክ ያደርጋችሁ ምን ትላላችሁ? ለእኔ ደግሞ ጻፉልኝ። በዩቲዩብ እየገባችሁ ሰብስክራይብ እያደረጋችሁ እንደዚህ ያለ ኤልሳ ሮያል ነው እንትን በእሷ ቤት ጣብቁ። ጆን ዳኒና ስለ ጃኒ የምንሰራውን ቪዲዮ እንዲሁም ሰብስክራይብ ያደርጋችሁ ሰብስክራይብ እያደረጋችሁ አበረታቱን። እንወዳችኋለን። እስከ መጨረሻ ተከታተላችሁ እናመሰግናለን። ባይ ባይ። እንዴት አያችሁ?